ምን ነው በጊዜ መጣ? የኔታ አይሉም እንዴ? ወላጅ አምጣሉኝ። የሰራው ተንኮል አለ? የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቆብኝ። ምንድነው ጥያቄው? እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብለው አውጥተው ጠየቁኝ። ምን መለስክላቸው? አልሰማሁም አላልኳቸውም። አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ። ሌላ ቀን ዛሬ ደግሞ ለምንድነው ትምህርት ቤት ያልሄድከው? የኔታ አባረሩኛ። እዚች ደጅ ብትደርስ ባለንጋ ይልቃለው አሉኝ አለ ጠይም ፊቱ ላይ ቅያሜ የተስተዋለበት። ለምን ተቆጣች ምትዋብ? አለንጋቸውን ደብቄባቸው አላውቅም። ከጫፍ ቆረጡ። ቦርሳዬ ውስጥ የደበቅኩትንም እኔ አይደለሁም። ሁሌ ሳልሰድባቸው ይሰድቡኛል። ጥፋ ከፊቴ ባለንጋ ነው የምሸልጥ እያሉ ያስቦኩኛል። የማን ልጅ ማን ይቀጣል? አመረረች ምትዋብ። እንትዬ አሳይሻለሁ እሺ? የኔታህን? አይ የማይመጣው ልጅ እኛ ስንማር ከኛ ጋር የማይማሩና ብዙ ንፍጥ የሚወጣው ልጅ። ሰነፍ በለው። ከማይመጣው ልጅ የበለጠ የማይመጣው ትልቁ ልጅ ዛሬም አልመጣ ይላል አቦቸር ያሳሰበው ይመስል አመዳም ጠይም ፊቱን እያሻሸ። ወላጅ አሰዳቢ በለው። ላይመጣ ነው አይሄደው። አንድ ቀን የኔታ ከሽንት ቤት እስኪመጡ ድረስ ብድግ አለና እሳቸው ሰክረው ጎርፍ ውስጥ እንዴት እንደተንገዳገዱ እንደሚወድቁ እያሳየ ሲያስቀን ደረሱበትና እስከ ሩቅ ቦታ ድረስ አባረሩት። ይህን አሳዳጊ የበደለውን ውጣጭ በድንጋይ በሉት አሉንና ሁላችንንም ላኩን። እኛ ግን ፈንክተን ከጭንቅላቱ ደም እንዳናስወጣበት ብለን ወዳልሄደበት ቦታ ድንጋይ ወረወርን። ከዚያ ቶሎ ቶሎ መከና ወደ ቤታችን ተበታተንን። ለምትዋብ አቦቸር ልጇ ብቻ ሳይሆን ጓደኛዋም ጭምር ነው። ጥያቄዎቹን አትሰለቻቸው። አንድ ቀን ደግሞ እናቱ ምትዋብ ከገበያ ስትመለስ ያቺ ዥጉርጉር ቀለም ያላት ጭር ያለችው አንዶሮ አባሮ እንቁላሎቿን ሲሰባብር ደርሳበት እንዴ ምን ይሆንክ ነው? ቁጣዋ እየመጣ እንቁላል ውስጥ ያሉ ጫጩቶችን እያስወጣቸው ይላል በአስኳል የበጨጨ መዳፉን በእራፊ ጨርቅ እያጸዳ። አየ ልጅ ነገር ከሳምንት በኋላ የሚፈልፈሉትን ባጭር ትቀጫቸዋለህ አንተ። ብዙ ቀን እስኪሆን ድረስ እንቁላል ውስጥ የሚኖሩ ከሆነ ታፍነው ይሞታሉ እኮ ነው። አጥፍታል አቦቸር ከኩርፊያ ጋር። ዶሮዋ ናት ጥፋተኛ። እንቁላል ውስጥ ከታ ከምታስጨንቃቸው ላያቸው ላይ ከምትቀመጥባቸው መጀመሪያውኑ ለምንድነው ጫጩቶቹን እንቁላል ውስጥ ከታ የምትወልዳቸው? ኩርፊያዋ እየተገፈፈ ይመጣና ቅፍ አድርጋ ትስመዋለች። እና ልጆቿን ታስጨንቃለች አታስጨንቅም አይደል? አቤት ሐሳቦቹ ሲያዝናኗት። ሌላ ልጅ የመጨመር ሐሳብ የላትም። 50 ቢወልዱ 50 ነው ጉዱ ከተባረከ ይበቃል አንዱ ማለት ታዘወትራለች። ልጇን ያልወደደ ባይወለድ ትመርጣለች። ከጎረቤቶቿ ጋር ውሽማይን ወሰርሽብኝ፣ ዶሮሽ ስትበተንብኝ በሚሉ ሰበብ አስባቦች በተጋጨች ቁጥር እሷን ለማበሳጨት አቦቸር ላይ ይወርዱበታል። አቦቸር አባቱን አያውቅም፣ እናቱም አባቱን አታውቅም። አባቱም ልጁን የሚያውቅ አይመስልም። የኔታ ሁሉ ጊዜ ቀን በቀን ይጠይቁኛል። የምን ጥያቄ ነው እሱ? የአባት ስም እያሉ ነው። ምንትዋብ አትላቸው ስላቸው ጊዜ ልጆቹ ይስቁብኛል። እነሱ ግን አባት ከየት ነው የሚያስመጡት? ስም ሲጠራ ያንቺ ስም ሲሰሙ የማያልቅ ሳቅ ስለሚስቁብኝ ቆይቼ ነው ሁሉም ሰው ገብቶ ካለቀ በኋላ ለትምህርት የምገባው። እያልወደድኳቸው ነው። ለብዙ ልጆች አሁ ያስጠናዋቸው እኔ ነኝ እንዳይረሳቸው አድርጌ፣ ግን ይሳደባሉ። ስድብድብ ነው የሚያደርጉኝ። እናደድና ደብደብ አደርጋቸዋለሁ እስኪያለቅሱ ድረስ አፍንጫቸውን አስደምቼ። በልህ ከንፈሩን እየነከሰ በወሰደባቸው እርምጃ እየተደሰተ ምንትዋብ የሐሳብ መርከብ ይዟት ይሄዳል። በጥያቄ ባህር ላይ እየተሳፈረች በጥርጣሬ ካፒቴን እየሾፈረች ይሄ ልጅ ማን ነው? የትኛው ወዳጄን ነው የሚመስል? ሸበላ ነበርኩ። ዳሌ ሲሞን አደር ያልፎ አግዳሚውን አይነ ጠልፎ የሚያስቀር
ተማሪ አልቀረኝ መምህር፣ ሎሌ አልቀረኝ ጌታ፣ ወታደር አልቀረኝ ኮሎኔል፣ ሞኖክሲዮስ ቢሆን ያላመላለስኩት ቀበቶ ታጣቂ አልነበረም። ይህንን ሰፈር እንደጉድ ጭሰንበት አልፈናል፣ ተጫጭሰንበታል ማለት ታዘወትራለች ምትዋ። አረ ብሎ ወሬውን ላሟሟቀ እንዴታ የዚያን ዘመን ፍንዳታዎች ፍሞ ነው ይመጡና የታለች ሉባንቻ ልናጫጭሳት ነው ይላሉ። ሉባንቻዬ ነበር የሚሉኝ። በእግሩም መዓዛዋ የሚወዳደራት የለም። ሉባንቻ ንጣት ምንትዬ ወደዛ እንዳታይ አላት። ባገጩ ጎረምሶች ተሰብስበው አላፊ አግዳሚውን የሚለቅፉበት ድድ ማስጫ ተብሎ የሚጠራ ቦታ እያሳያት። ለምን ግን አለችው። ይለቅፉሻላ። ሸምሱ ሻይ ቤት ቁጭ ያለን ፊልም ስናይ የማአት ወንዶች የሚወዷትና እሷን ወደ መኝታ ቤት የምትወስዳቸው ሴት ሲያዩና እናትን ትመስላለች ይሉኛል። አንድ ቀን ተናድጄ ሌላ ሰው ሻይ በጠጣበት ብርጭቆ ቲቪውን ላንኮታኩተው ነበር። የጨዋ ልጅማ እንደዚህ አያደርግም። እነሱማ ዝም አያስብሉኝማ። አያቅትም ትላለች እናት ሳቋ እየመጣ። እኔ ሳትወልጂኝ በፊት ቆንጆ የሆነችዋን ጄኒፈር ሎፔዝ የምትባለዋን አክተር ትመስይ እንደነበር ለሁሉም እንዲሰማ ጮክ ብዬ ስነግራቸው ጎረቤት እስኪሰማ ድረስ አውቁብኝ። ከመወለድ በፊት አይታን ነበር ወይ አሉኛ። ባላይሽስ እናቴ አይደለሽ እንዴ? ሳልወለድ በፊት ምን እንደምትመስይ ማወቅ ያቅተኛል? አያቅትም ትላለች እናት ሳቋ እየመጣ። ፊልሙ ሳያልቅ ወጣሁላችኋ። እነሱ እኮ ተሳድበው ስድብ ሲያልቅብኝ ማለቅስ መስሏቸዋል ይላል አቦቸር ብልጠት የሚታይባቸው አይኖቹን እያቆለጨለጨ። ቄስ ትምህርት ቤት ደረሱ። ይሄ ነው ትምህርት ቤታችን። እዚህ ሰፈር ካሉ ቤቶች አንደኛ አሮጌኛ ቄስ ትምህርት ቤት ነው አለ ዘመም ወዳለና ጭቃ ወደ ተመረገበት ቤት ጣቱን ሰዶ እየጠቆመ። የአስተማሪ ስም ማን ይባላል? የስማት አይመስልም። ስማቸው ማን ነው? የኔታ ጠየቀ አቦቸር። አው የፊደል አስተማሪ የኔታ ነው። ሌላ ስም አልወጣላቸውም። አንድ ቀን ግን ሰከሩና በጠላ ከበዙ በኋላ ከእንግዲህ የኔ እዚህ ቄስ ተማሪ ቤት ዳይሬክተር ነኝ አሉኝ። ትንሽ ቆዩና ምናችሁ ነኝ ብለው ጠየቁን። አሁንም ጠየቁን። ስንረሳ ገረፉን። ሌላ ቀን እንዳይረሳኝ አስታውሽኝ ይሄ የኔታ የምትዋብን ድምጽ ሰምተው ከመማሪያው ቤት ወጡ። የሚቋጩትን ነጠላ ይዘው ጺማም ሽማግሌ። ሁለቱም ሲተያዩ ደነገጡ። አቦቸርን ሊያስደነግጠው የቻለ ድንጋጤ እና በትንሽዬ ፊቱ ላይ ላብ ታየ። እየበዛም መጣ። የኔታ አይናቸውን አይኑ ውስጥ እየፈለጉ ያለ እስኪመስል ድረስ አዩት። በቀስታ በቅስቃዛ ድምጽ ከ6 ዓመት በፊት መሆኑ ነው አሉ። በባለ ጊዮርጊስ ልክ ነው አለች ምትዋብ በመገረም አናቷን እየነቀነቀች። አንድ ቀን ያንን ነገር እኮ አጣርቼ ደረስኩበት። የኔታን ስም ገብረ መስቀል አለች እያንዳንዱ ፊደል ረገጥ አድርጋ። ጭቃማ ወራት አለፉ። ሊመዘገብ ወደ ትምህርት ቤት ሲወሰድ እንትዬ አለ አቦቸር በአዲሱ ሹራብ የእጅ ጫፍ ንፍጡን እየጠረገ። አንደኛ ክፍል ተመዝግቤ ይሰማል። አጠገቤ አስተማሪ የሚያስቀምጣቸው ልጆች የጨርቆስ ሰፈር ልጅ ነህ ወይ ሲሉኝ አይደለው ነው አይደለም ሙላ። ለምን ነኝ በል እንጂ ያሽቁኛል። እነማን? የጨርቆስ ሰፈር ያልሆኑ ልጆች። ምን ይሉሃል? እንግዳ ሲመጣባችሁ የፎቶ አልበም ከጎረቤት ተውሳችሁ ነው ለእንግዳ የምታሳዩት ይሉናል። ምንቴ አንድ ልጅ ደግሞ ምን አለኝ መሰለሽ? የእናንተ እናቶች 12 እስኪሞሉ ድረስ ይሰባሰቡና ባለ 2 ብር 40 አልበም ይገዛሉ። ከገዙ በኋላ ያዋጡ ሰዎች 3 ፎቶ ያመጡና ይከቱበታል። ከዚያው እሑድ ዕጣ ያወጣላቸው ሰው እስከ ሳምንት ድረስ አልበሙን ቤት ያቆየዋል ብለው እየሳቁ አበሸቁኝ። ሲያበሽቁ አትብሸቅላቸው እሺ። ብሽሽቅ አስለምጂኛ እንዳልበሽቅላቸው። አስተማሪው ባዶ ቦታዎችን ሙሉ ብለው ጥያቄ ጠየቁ። እናቴ ውሃ ጠጣች
ካለ አባቴ ክትፎ ዳሽ ተብሎ ሲጠየቅ ዳሽ በሚለው ቦታ ክትፎ ናፈቀው ብለው መልሱን ጻፈ ብለው ያላልኩትን አስወሩብኝ። አይ አቦቸር ዛሬ በሳቅ ልታፈርሰኝ ታጥቀንስታል። አባቴ ክትፎ በላ ነው መልሱ። እሺ ውሸታም ተብዬ ባለንጋ ልጀለጥም አያስበረክኩኝም። ጨበጨብልሃል። ትንሽ ቆይቶ አባቴ ክትፎ ነበረ የሚበላው አለ ምራቁን እየዋጠ። አንቺን ያስበላሽ ነበር ወይ? ውሃ ብቻ እያስጠጣ ክትፎ ያስናፍቅሽ ነበር? ማን? አባቴ ነው፣ የማላውቀው አባቴ። የምትመልስለት ስለማይኖራት ያልሰማች መስላ ፊቷን ታዞርበታለች። ረዣዥም ሳሮች በሞሉበት ግቢ ህፃናት ይሯሯጣሉ። አንደኛ ደረጃ ትምህርት ቤት ነው። እናት ከልጇ ጋር ሆና ስትጠባበቀው የነበረው ሰልፍ አልቆ ተራዋ ስለደረሰ ወደ ውስጥ ገባች። ስም ተነገራት ለመዝጋቢዋ። የአባት አቦቸር ምንትዋብ የሚል ጠበቀ፣ ግን አልሆነም። የአባቱ ስም መዝጋቢዋ ዝምታ ሲበዛ መልሳ መጠየቅ ግድ ሆነባት። ገብረ መስቀል። ኩራት በበዛበት ድምፅ ምንትዋብ መለሰች። ቀና ብሎ እናቱን አየ። በፈገግታ ጠይም ፊቱን አበራው። እንባው መጣ። ለበርካታ ህፃናት ለሚያውቁትም ለማያውቁትም የጫወታው ርዕስ ይሄ ሆነ። አባቴን እኮ አገኘሁት፣ የኔት ሀገር በመስቀል ይባላል እያለ ደስ የሚል የሚያሳምም ቁስል የሚያስወጣ አለንጋ ነበራቸው እያለ ደስ የሚል እናቴን የሚያናድድ ስድብ ይሰድቡኝ ነበር እያለ